ሞባይላችሁን ብቻ በመጠቀም CapCut ኤዲቲንግ ሶፍትዌርን በአግባብ መጠቀም የሚያስችላችሁን ዕውቀት እንገበያለን ማለት ነው። ሰላም ቤተሰብ እንዴት ናቸው? CapCut ሶፍትዌር በአሁን ሰዓት ፖፑላር የሆነ የመጣና ብዙ ሰዎች ብዙ ኤዲተሮች እየተጠቀሙበት ያለ የሶፍትዌር አይነት ነው። CapCut ሶፍትዌር አሁንም ለጀማሪዎች በጣም ምቹ የሆነ ለአጠቃቀም ቀላል የሆነ ብዙ ኢፌክቶችን ብዙ ፊቸሮችን ይዞ የመጣ ሶፍትዌር ነው ማለት ነው። በተለይም ደግሞ በአሁን ሰዓት ሶሻል ሚዲያው ላይ እየተጠቀምን ከሆነ CapCut ሶፍትዌር በጣም ለኛ ተገቢ ነው ማለት ነው። ስለዚህ ሶፍትዌሩን ማወቅና በአግባብ መጠቀም ለእናንተ በጣም አስፈላጊ ነው። እናንተ ጀማሪዎች ከሆናችሁ ለኤዲቲንግም መሰረታዊ ዕውቀት የምትይዙበት። ስለዚህ CapCut ሶፍትዌርን በሞባይላችን ብቻ በመጠቀም ቪዲዮዎችን በአግባብ አሪፍ አድርገን ኤዲት ልናደርግበት እንችላለን ማለት ነው። አሪፍ አድርገን ኤዲት ለማድረግ ደግሞ ዋና የሆኑ ዕውቀቶችን ወይም ደግሞ ዋና የሆኑ ቱሎችን በአግባብ ልንጠቀም ይገባል ማለት ነው። ይህን ስል ምን ማወቅ አለብን? ኤዲቲንግ ሲባል ሶፍትዌሩ ብቻ የሚሰራው ነገር ሳይሆን ሶፍትዌሩ የሚሰጠን መሰረታዊ ነገሮች እንዳሉ ሆኖ የግለሰቡ ወይም ደግሞ የኤዲተሩ ክሬቲቪቲ የፈጠራ ችሎታ የሚታከልበት ነው የሚሆነው ማለት ነው። ስለዚህ ሶፍትዌሩን ለምን መረጥን? ሶስት ዋና ነገሮች ላንሳላችሁ። በመጀመሪያ ደረጃ ሶፍትዌሩ ፍሪ መሆኑ አፕዴት እያደረግን የምንጠቀመው ነው ማለት ነው። እኛ አስፈላጊ ከሆነና እናሳድገዋለን ካለን እየከፈልን ፕሮውን መጠቀም እንችላለን። ነገር ግን አሁን ለምንገለገልበት ቤዚክ የሆኑ የኤዲቲንግ ቱሎች በጣም በቂ ነው ፍሪው ማለት ነው። አንደኛ ይሄ ነው። ሁለተኛው ለአጠቃቀም ቀላል ነው። ቀላልም ነው ምቹም ነው። ብዙ ፊቸሮች አሉት፣ ብዙ ኢፌክቶች አሉት። ሌላኛው በሞባይላችንን በደንብ አድርገን ምንሰራበት ነው ማለት ነው። በፒሲ የምንሰራው እንዳለ ሆኖ ቱልሶቹ አቀማመጣቸው የተለየ ባይሆንም ሞባይል የያዝን ብዙ ሰዎች በአግባብ በተፈለገው ሁኔታ ኤዲት አድርገን ቪዲዮዎቻችንን ልንጠቀምበት እንችላለን ማለት ነው። ይህ ብቻም ሳይሆን የስራ እድልም ሊፈጥርልን ይችላል። በአሁኑ ሰዓት ኤዲተሮች በጣም ነው የሚፈለጉት። ጥሩ አድርጋችሁ የምትከታተሉ ከሆነ ጥሩ ሆነ አድርጋችሁ የምትገነዘቡ ከሆነ ችሎታችሁን አሳድጋችሁ የስራ ዘርፍም ልታደርጉ ትችላላችሁ ማለት ነው። ይሄ በሞባይል የመጣው ብዙ ሰዎች ሞባይሎችን ስለሚይዙ በሞባይሎቻቸው መሰረታዊ የሆነ ዕውቀትን በመገብየት ለአስፈላጊው ነገር እንዲውልበት ነው። በፒሲም ደግሞ ቀጥዬ እሰራላችኋለሁ። እንዴት ነው ኤዲት የምናደርገው፣ እንዴት ነው ልንጠቀም የምንችለው የሚለውን ቪዲዮ ቀጥዬ እሰራላችኋለሁ። ለዛሬ ግን ሞባይላችንን ብቻ በመጠቀም CapCut ኤዲቲንግ ሶፍትዌርን እንዴት እንጠቀማለን የሚለውን ከመጀመሪያ እስከ መጨረሻ አብረን እናያለን ማለት ነው። ይህም ቪዲዮ እስከ መጨረሻ ተመልከቱ፣ ብዙ ዕውቀት ታገኙበታላችሁ። ፔጁን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ማድረጉን እንዳይዘነጉ። አብረን እንቆይ። CapCut ኤዲቲንግ ሶፍትዌርን እንዴት እንጠቀማለን ብለን ከማየታችን በፊት ምን ያስፈልገናል ነው። በመጀመሪያ ስልክ ያስፈልገናል። ያው እንግዲህ ላዩ ላይ የምንከፍተው ከስልክ ውጪ መሆን ስለማይችል። ሁለተኛ ምን ያስፈልገናል? ሶፍትዌሩን ያስፈልገናል። ሶፍትዌሩን ምናልባት ሞባይላችሁ ላይ ያላችሁ ሰዎች ኖራችሁ እሱ ነው የሚፈለገው። ከሌላችሁ ግን ፕሌይ ስቶር ላይ ገብታችሁ በዚህ መልክ ላሳያችሁ። በዚህ መልክ ፕሌይ ስቶር ላይ ትገቡና CapCut ብላችሁ ትጽፉለታላችሁ፣ ዳውንሎድ ማድረግ ትችላላችሁ ማለት ነው። ፍሪ ነው CapCut። ይኸው CapCut ቪዲዮ ኤዲተር በዚህ መልክ ያመጣላችኋል። እኔ አሁን የተጫነ ስለሆነ አፕዴት አድርግ ነው የሚለኝ። እኔ አፕዴት ማድረግ እችላለሁ። እናንተ ኢንስታል ነው የምታደርጉት ማለት ነው። በዚህ መልክ ኢንስታል አድርጋችሁ ሞባይላችሁ ላይ መያዝ ይጠበቅባችኋል። ከዛ ውጪ ምንጊዜም ወደ ኤዲቲንግ ከመምጣታችን በፊት የሚያስፈልጉንን ቱሎች በአግባብ መያዝ አለብን ማለት ነው። ምን አይነት ቱሎች? ኤዲት የምናደርግባቸው ስቲከሮች ሊሆኑ ይችላሉ፣ ቪዲዮዎች ሊሆኑ ይችላሉ፣ ፎቶዎች ሊሆኑ ይችላሉ። ስለዚህ ይሄው በዚህ መልክ ነው የሚከፍትልን። ኢንተርፌሱ ይሄንን ይመስላል። ስንከፍት ኢንተርፌሱ ይሄን ይመስላል ማለት ነው። እኛ አሁን እዚህ ጋር ያሉትን ነገር ከመንገር ልጀምር። ዛሬ በመጀመሪያ ደረጃ እያንዳንዱን ቱሎች ምንድን ናቸው፣ ለምንድን ነው የሚያገለግሉት የሚለው ላይ ነው ትኩረት አድርገን የምንሄደው ማለት ነው። ኢንተርፌሱ እንደዚህ ሲከፍት እኛ ሌሎቹ ነገሮቹ ለዛሬ ቪዲዮ ስለሆነ ትኩረታችን ይኸው ቪዲዮ ላይ ማለት ነው። አያችኋል? እዚህ ጋር ቪዲዮ ፕላስ ምልክቷ ያለችበት የሲደመር ምልክት ያለችበት ፎቶ ከሆነ እዚህ ጋር እንገባለን። የፎቶው ላይ እኛ ቪዲዮ ነው የምንፈልገው። አውቶካት የምንፈልግ ከሆነ ሪተች የምንፈልግ ከሆነ ይሄ ውጪ ላይ ያሉትን ውስጥ ላይ ስለምናገኝ እሱ ላይ ሰዓት ማባከን አይጠበቅብንም አሁን። ስለዚህ የሲደመር ምልክቷን ተጭኜ እንዲህ እገባለሁ ማለት ነው።
ይኸው እንደዚህ ይገባለው። ቪዲዮ ያስፈልገኛል። የሆነ ቪዲዮ መውሰድ አለብኝ ማለት ነው። የሆነ ቪዲዮ ውሰድ እያለኝ ነው። ቪዲዮ ወስዳለሁ። ይኸው በዚህ መልክ ያመጣልናል። ይህን ቪዲዮ አያችሁት አይደል? ይህን ቪዲዮ አያችሁት? ለምሳሌ ነው የወሰድኩት ማለት ነው። ለምሳሌ ነው የወሰድኩት። አሁን ወደ ኤዲቲንጉ ከመግባታችን በፊት ምን አይነት ቱልሶች እዚህ ውስጥ አሉ፣ እነሱ ለምን ለምን ያገለግላሉ የሚሉትን ነገሮች አንድ ላይ እናያለን ማለት ነው። ለምሳሌ ከላይ እንጀምር። ቪዲዮአችሁ እንደዚህ ከፍትላችኋል። አያችሁ ከላይ ሶስት አማራጮች አሉ። አንደኛው ሰርች፣ ሁለተኛው ይሄ 1080 ፒ ያለበት፣ ሌላኛው ደግሞ ኤክስፖርት የሚል ያለበት ማለት ነው። በመጀመሪያ ደረጃ ሰርች የሚለው ያው ምንፈልጋቸውን ነገሮች ሰርች ለማድረግ ነው። ሶፍትዌሩ ላይ አያችኋል። ምንፈልጋቸውን አኒሜሽን ከሆነ ኢፌክት ከሆነ የተለያዩ ነገሮች ምንፈልግ ከሆነ ሰርቹ ላይ ገብተን ሰርች እናደርጋለን፣ እንፈልጋለን ማለት ነው። ምንፈልግበት ነው። ሁለተኛው 1080 የሚለው የቪዲዮ ሳይዝ ነው። የቪዲዮ ሳይዝ ኢኳሊቲውንም ይወስናል። ስለዚህ እሱ ላይ ክሊክ ስናደርግ ይኸውላችሁ፣ እሱ ላይ ክሊክ ሳደርግ ይህንን አማራጭ ያመጣልናል። እነዚህ አማራጮች ምንን ይገልጹልናል ወይም ደግሞ ምን ያሳያሉ ብለን የምናይ ከሆነ ሪዞሉሽኑ ነው። የመጀመሪያ ተመልክቶ 480 በ720 እንደገና 1080 2K እና 4K ነው። ይሄ ከፍ እያለ በመጣ ቁጥር ኳሊቲው ነው እየጨመረ የሚሄደው። እኛ አሁን 720 በ1080 በቂ ነው ለኛ አሁን ያለበት ላይ ማለት ነው። እዚህ ጋር ብናደርግ እዚህ ጋር ሳይዙ እያነሰ ሄዳል፣ ኳሊቲው እየወረደብን ነው የሚሄደው። ሃይ ኳሊቲ እንዲኖሩ የሚፈልግ ከሆነ 2K እና 4K ላይ ማድረግ እንችላለን። ነገር ግን ምንድነው የሞባይላችን ስፔስ ከፍተኛ ካልሆነ ወይም ደግሞ ከፍ ያለ ካልሆነ ሞባይላችንን ቢዚ ሊያደርግብን ይችላል ማለት ነው። ኤዲት ስናደርግ እንደፈለግነው ላይሄድልን ይችላል። ይሄ ነው። ሁለተኛው ፍሬም ሬት ነው። ፍሬም ሬት ምንን ያሳያል? በነገራችን ላይ እዚሁ ጋር ልገልጽላችሁ የምፈልገው በኤዲቲንጉ ወይም ደግሞ በቪዲዮ ስራው ውስጥ ምን አለ? ፍሬም ሬት የሚባለው የፎቶዎች ስብስብ ነው ቪዲዮ የሚያስብለው በአንድ ሰከንድ ምን አይነት ፎቶዎችን ደርድሮልን ያመጣልናል ወይም ደግሞ በተከታታይ ያመጣልናል የሚለው ነው። እያንዳንዱን ፎቶ ደርድሮ ወደ አኒሜሽን ወደሚንቀሳቀስ ነገር ይቀይርና ነው ቪዲዮ እንዲሰኝ የሚያደርገው ማለት ነው። ስለዚህ ይሄ 24 ፍሬም ሬቱ 24 ፐር ሰከንድ ነው። 25 ፐር ሰከንድ፣ 30 ፐር ሰከንድ፣ 50 ፐር ሰከንድ፣ 60 ፐር ሰከንድ። በአንድ ሰከንድ 60 ፎቶዎችን፣ በአንድ ሰከንድ 50 ፎቶ፣ በአንድ ሰከንድ 30 ፎቶ፣ በአንድ ሰከንድ 25 እያለ የሚሄድ ነው ማለት ነው። እኛ አሁን ለምንጠቀምበት 720 በ1080 ወይም ደግሞ ለዩቲዩብ በሚያገለግለው ቪዲዮ ሳይዝ ብንጠቀም ይሄ 30 ፍሬም ሬቱን 30 ላይ ብናስቀምጠው ለኛ በቂ ነው ማለት ነው። እናንተም እንደዛ ብትለማመዱበት ቆንጆ ነው። 25ም የተሻለ ነው። ብቻ በዚህ እንጠቀም። ከፍ እያደረገ በሄደ ቁጥር ስሙዝ ላይ ሆንልን ይችላል ማለት ነው ስንጠቀምበት። ቢትሬት የሚለውን መነካካቱ አስፈላጊ አይደለም። ሪከመንድድ የሚለው ላይ ራሱ ስታንዳርድ ስለሆነ እሱኑ እንደዛ ማለፍ እንችላለን ማለት ነው። ኤክስፖርት ከሰራ ነው በኋላ ኤዲት ካደረግን ጽሁፍ ካስገባን አኒሜሽኑን ካስገባን እንዲሁም ደግሞ ያስፈልጉናል ብለን ሳውንዱን ኤቭሪቲንግ ካስገባን በኋላ የተቆራረጡ ቆርጠን የሚያስፈልጉትንና ማያስፈልጉትን ከውስጡ አውጥተን ከጨረስን በኋላ ወደ ውጪ የምናወጣበት አንድ ቪዲዮ አድርጎ የሚያወጣልን ነው ማለት ነው ኤክስፖርት የሚለው። ስለዚህ ይሄ ነው ከላይ ያለው። የመሃሉ ቪዲዮ ያለበት ቦታ ላይ እንመለሳለን። እታች ላይ ሊሄድላችሁ በጣም መሰረታዊ የሆኑ ነገሮች ስለሆኑ ማለት ነው። እታች ላይ ስንሄድ በዚህ መልክ ነው። አያችሁ አይደል? ኤዲት አለ፣ ኦዲዮ አለ፣ ቴክስት ኢፌክት አለ፣ ኦቨርሌይ አለ፣ ካፕሽን አለ። እንደዚህ እያለ እስከ መጨረሻው ድረስ ይሄዳል። በዚህ ውስጥም ደግሞ ኤዲት የምትለዋን ብቻ ስንነካ ምን ያመጣልናል? ይኸውላችሁ እነዚህ ነገሮች ያመጡልናል። አያችሁ? ይሄ ሁላ ኤዲት የሚለው ስር የተካተቱ ናቸው። ኤዲት የምናደርግባቸው ነው ማለት ነው። እያንዳንዱን እናያለን። ዛሬ እናንተ እስከ መጨረሻ ቆዩ። ማየት ያለባችሁን ሁሉንም ነገር እዚህ ጋር ታውቃላችሁ ብዬ አስባለሁ። ከዛ በኋላ ልምምዱና ደጋግሞ ማየቱ የእናንተ ይሆናል። በመሆኑም ያው ኤዲት የሚለው ላይ እንምጣ። ኤዲት የሚለው ላይ ስንመጣ ኤዲት የምናደርግበት ነው ማለት ነው። ሁሉም ኤዲት የምናደርግበት ሆኖ ተመልከቱ። እሷን ነክቼ አሳያችኋለሁ። እቺን ሳሳይ ይኸው ስፕሊት ይላል። ስፕሊት አሁን እቺን ቪዲዮ ተመልከቱ። እዚች ቪዲዮ ጋር ተመልሼ እመጣላችኋለሁ። ያው አያችኋል። ይሄን ጣት ይውጣው። ለምሳሌ የኔ ጣት የታየበትን አያችሁ። እንቅስቃሴ አለው አይደል?
አሁን ይህን አንፈልግም ብለን ብናስብ እንቆርጣለን፣ ስፕሊት እናደርጋለን ማለት ማንፈልገውን ቆርጠን የምናወጣበት ነው ማለት ነው። ተመልከቱ። አሁን እቺን ያው እስከ የተወሰነ ሰከንድ ድረስ እንዲህ ላስጠጋውና በጣታችሁ ቪዲዮውን ጫና አድርጋችሁ ትይዙና ይንቀሳቀሳል ራሱ። እንደዚህ እያደረጋችሁ ትሄዳላችሁ በጣታችሁ በዚህ በአመልካች ጣታችሁ ወይም ደግሞ እናንተ በምትጠቀሙት ጣት እንደዚህ ጫን ስትሉት የሆነ ከለር ይቀይርላችኋል። ያዝ ስታደርጉት እንደዚህ መንቀሳቀስ ይችላል ማለት ነው። ስፕሊት የምትለው የምታገለግለን አሁን ምንፈልገው ቦታ ላይ ሄደን ቆርጠን እናወጣለን። ጣቱን ከማሳየት ነው የሚጀምረው። እኔ ከዚህ ጋር እንዲጀምር ፈለግኩኝ። ስለዚህ እዚህ የምፈልገው ጋር አቆመውና ስፕሊት የምትለዋን እነካታለሁ። አያችሁ አሁን ቪዲዮ 2 ሆነ ማለት ነው። እዚህ ጋር ቆረጠልኝ። ይቼ ቆረጣትን እንዲህ በጣቴ እነካትና ሰሌክት የሆነችዋን እዚህ ጋር ከኤዲቲንጎቹ ውስጥ አንዷን ዲሊት የምትለዋን ስነካት ይኸው አጠፋት ማለት ነው። አሁን ቅድም ጣት ከማሳየት ነበር የሚጀምረው። አሁን ይኸው ከጽሁፉ ይጀምራል። ይሁን እስከመጨረሻ ይኸው አያችሁ አወጣ ነው ማለት ነው። በዚህ መልክ የማንፈልጉት ሳውንዳዎች በተለይ ብዙ ጊዜ አሁን ስንናገር ወይም ደግሞ የሆነ የሚቋረጥብን ንግግሮች አሉ፣ ማያምሩ ንግግሮች አሉ፣ አላስፈላጊ ነገሮችን የምናስገባበት ነገሮች ሊኖሩ ስለሚችሉ አሁን ልክ እኔ ምናምን እያልኩ እያወራው እንዳለሁት ማለት ነው። እነሱን እንደዚህ በጣታችን ይውላችሁ እንደዚህ እያሰፋን አስፍተን እየያዝን አንድ ፍሬም ባይ ፍሬም ቅድም ያልኳችሁ እዚህ ጋር ነው ማለት ነው። ይኸውላችሁ ስለጥጣው አያችኋል። ያው ስለጥጣው ከ00 ይነሳና 3F 6F የሚለው መካከል ላይ ብዙ ነጠብጣቦች አሉ። እነዛ ማለት እያንዳንዱ ፎቶ ድምሮች ናቸው ማለት ነው። አያችሁ እዚህ ድረስ ቅድም 30 አይደል የመረጥነው በአንድ ሰከንድ እስከዚህ ድረስ መምጣት ይችላል ማለት ነው። እስከዚህ ድረስ 28 29 30 በቃ 30 ፎቶ ነው እስከዚህ ድረስ ያለው ማለት ነው። እንደ በቪዲዮ ህግ ማለት ነው። ስለዚህ እኛ መንፈልጋት ቦታ ላይ ሄደን ተመልከቱ። እዚህ ጋር ይሄ እንዳለ አንድ ቪዲዮ ነው። ይሄንን ስፕሊት የሚለውን እዚህ ጋር ስነካ ይቆርጥልኛል። እዚህ ጋር አሁን ላስጠጋና እንዲህ አድርጌ ስፕሊት ሳደርገው ይቆርጥልኛል። አያችሁ አይደል? 3 ቪዲዮ አደረኩ። ሰሌክት ሳደርገው እዩት፣ ራሱ ይነጣል። የመሃሏን ብቻ አይዋል። እሷን በግራም በቀኝም ስፕሊት ስላደረኩት ቆርጧል ማለት ነው። እሷን አሁን የማልፈልግ ቢሆን ዲሊት ለዋለው አጠፋዋለሁ ማለት ነው። ያጠፋሁትን ለመመለስ እዚች ጋር አንዱን እላታለሁ ወይም ደግሞ እቺ አያችኋል ወደ ኋላ ቀስቷ ይዞረቻል። እሷን ክሊክ ሳደርግ ወደ ኋላ መመለስ እንችላለን። እንዳልቆይባችሁ ፈጠን እያልኩኝ መቆየት ያለብን ላይ እየቆየን እንሄዳለን። ኦዲዮ የሚለው ጋር እንምጣ። አንዱ ላድርገውና ወደ አንድ ቪዲዮ ልመልሰው። ቮሊዩም የቪዲዮን ቮሊዩም መጨመር በምትፈልጉበት መጠን መጨመር እስከ መጨረሻ ይሁን እስከ አያችሁ ቪዲዮ መቀነስ ከፈለኩኝ ደግሞ እስከ መጨረሻ ይኸው በቃ ቮሊዩም እስከ መጨረሻ በቃ ይሄ ቮሊዩም ነው ማለት ነው። ሌላ ጣጣ አላበዛባችሁም። እዚህ ጋር አያችሁ ኤዲቲንግ ላይ ገባን፣ ስፕሊትን አየን፣ ቮሊዩም አየን። አኒሜሽን ደግሞ አለ። ይኸው አኒሜሽንን ላሳያችሁ። እቹት ኤዲቲንግ ላይ ገባለሁ፣ ስፕሊትን አየን፣ ቮሊዩምን አየን። አኒሜሽን ስንገባ እነዚህን አኒሜት የሚያደርጉ ቪዲዮዎቻችንን በዚህ መልክ እንዲቀሳቀሱልን ምንፈልግ ከሆነ ከዚህ ውስጥ ምንፈልገውን ነገር እንመርጣለን። ተመልከቱ። ይሄ ሁላ እንደ አማራጭ የሚቀርብልን ነው ማለት ነው። እኔ አሁን ለምሳሌ የዚህ የእሳቱን ልምረጥ እስኪ። እሳት የሚመስለውን ቪዲዮውን እስከ መጨረሻ ላይክ በዚህ መልክ መምረጥ ትችላላችሁ ማለት ነው። ቪዲዮውን እስከ መጨረሻ ላይክ አያችሁ፣ ቪዲዮ ሲጀምር በዚህ መልክ ይጀምራል ማለት ነው። ይህን እዚህ ጋር ጽሁፎቹን አያቸዋል። 3 አይነት አማራጭ አለው ደግሞ እነዚህን የምንመርጥበት። አንደኛው ሲገባ የሚጀምርበት፣ ሁለተኛው ደግሞ አውት የሚለው ቪዲዮ ሲጨርስ የሚጨርስበት። ልክ አሁን ለምሳሌ ይህን ስመርጥ ቪዲዮውን እስከ መጨረሻ ላይክ ሲጨርስም ደግሞ በዛው መንገድ የምንፈልገውን ኢፌክት ወይም ደግሞ የምንፈልገውን የመረጥንለትን በዛ መልክ ነው ማለት። ኮምቦ የሚለው ደግሞ በሚቆይ 1 ደቂቃ ሊሆን ይችላል፣ 10 ደቂቃ ሊቆይ ይችላል፣ 2 ሰከንድ ሊቆይ ይችላል። የሚቆየውን ያህል የምንመርጥበት ነው ማለት ነው። አውት ላይ ደግሞ እነዚህ ኢፌክቶች አሉት። አውት ላይ ሲወጣ ማለት ቪዲዮ ሲያልቅ። ኮምቦ የሚለው ደግሞ መሃል ላይ ቪዲዮ እየተጫወተ በእንደዚህ አይነት ቅርጽ እንዲቆይ ያደርግልናል ማለት ነው። ይህንን መጠቀም ትችላላችሁ በዚህ መልክ።
ለምሳሌ እኔ እቺን ቪዲዮ ላሳጥራትና ላሳያችሁ። ይሄው እዚህ ጋር ልቁረጠው። ስፕሊት መቁረጫ አይደል? እስከዚህ ድረስ ነው የምፈልገው ብዬ እንድታዩ ብዬ ነው በዛው እያሳያችሁ ስፕሊት አደረኩት። ከዚህ ወደዛ ያለውን ዲሊት አደረኩት። ይሄው ዲሊት። ቪዲዮ አጭር ሆነች አይደል? እንደዚህ ይሄው አጭር ቪዲዮ ሆነች። አጭር ቪዲዮ ነው። እርግጠኛ ነኝ በጣም ነው የሚመቻችሁ። በጣም የሚመች ሶፍትዌር ነው። ይሄው እስቲ አኒሜሽኑ ጋር ልሂድና ላሳያችሁ። የቀደሙን ኢን ሲሆን እስከ መጨረሻ ላይክ ወይ ቮሊዩሙን ልቀንሰው። ሲገባ በዚህ ገባ። ሲወጣ ደግሞ በየትኛው ይውጣ? በዚህ ይውጣ። አያችሁ፣ በዚህ ይጨርሳል። መሀል ላይ ሲቆይሳ ኮምቦ የምናደርገው የትኛው ነው? የዚች ልጅ ልምረጥ እስኪ። ይሄ የሚገለባበጠውን የሚቆራረጠውን የዙም የሚሆነውን ልምረጥ። እሱን ስትነኩት እራሱ በቃ ይገባላችኋል። አሁን እቺ ራይት ምልክቷን ልንካትና ቪዲዮ እናጫውተው። ተመልከቱ። በዚህ መልክ ይሆንልናል ማለት ነው። አያችሁ አይደል? በዚህ ሰራን። አሁን ወደኋላ ደግሞ እንመለስ። ከዛ ምን ላይ ነው ያለነው? ኤዲት ላይ ነካን። አኒሜሽን ላይ ነው። ኢፌክት ደግሞ አለን። ምን አይነት ኢፌክት ነው የምንፈልገው? ቪዲዮ ኢፌክቱን ማለት ነው። ቪዲዮ ኢፌክት ላይ እነዚህን ሶስቱን ነገሮች ታያላችሁ። አንደኛ ቪዲዮ ኢፌክት ነው፣ ሁለተኛ ቦዲ ኢፌክት ነው፣ ሶስተኛው ስታይል ነው። ቪዲዮ ኢፌክት የምንለው ሙሉ ቪዲዮውን ስታይሉን የምንቀይርበት ነው። ቦዲ ኢፌክት ደግሞ ያው ቪዲዮ ኢፌክቱን እንንካውና ያው ቪዲዮውን ተመልከቱ። የሚንቀሳቀሰውን ላድርገው። ቀይ ቲሸርት የለበሰውን ልጅ ልምረጠው። አያችሁ፣ ቪዲዮ ሲንቀሳቀስ ብለር ሆኖ መጣ። አያችኋል? እኔ የማወራበት ወደ ጎን እየሄደ ነው። ኢፌክቱ የሚያሳየው ነው ማለት ነው። ስለዚህ ሌላም ከመረጥኩኝ ይህንን እስኪ የነጎድጓዱን ደግሞ ልምረጥለት። አያችሁ፣ ቪዲዮ እየተጫወተ ነጎድጓዱ ይሰራል ማለት ነው። ይሄ ነው ኤዲቲንግ ማለት። በቃ ሶፍትዌሩ ብዙ ነገሮች የያዘ ነገር ነው። ብዙ ነገር ይዟል። የኛ የክሬቲቪቲ ምርጫ ነው። እንደዚህ እያደረግ ልጠቀም ብል መጠቀም እንችላለን ማለት ነው። ታያችሁ፣ በዚህ መልክ መጠቀም እንችላለን። ይሄ አሁን ምንድነው? አሁን የመረጥኩላችሁ ነው። ቪዲዮ ኢፌክቱ ላይ ነው። ቦዲ ኢፌክት ላይ ደግሞ ከሆነ የኔ ቅርጽ ላይ ብቻ አለቻለ የኔ ቅርጽ ላይ ብቻ መሃሉ ላይ የሚያሳየው ነው ማለት ነው። እንበልና አሁን አይኔ ላይ ይሄ ነገር ይምጣ። አይኔ ላይ ጨረር የሚረጭ ነገር ላስመስል። ያውላችሁ እቺ መረጥኩለት። አያችሁ አይኔ ምን እንደሚያደርግ ተመልከቱ። ይሄ ኢፌክት ነው፣ የራሱ ኢፌክት ነው ማለት ነው። ያምራል አይደል? እንደዚህ ነው። ይሄን ደግሞ እንቀይርና እቺን ደግሞ ልምረጥ። ይሄው ይሄን ደግሞ ላይ ዱፕሊኬት ላድርገው እስኪ። ይሄው በዚህኛው አያችሁ፣ ሁለት ቪዲዮ ጭንቅላቴን አያችሁ አይደል? ሁለት ሰው ሶስት ሰው እየሆነ መጣ ማለት ነው። ተባዛ። ይሄ ኢፌክት እንደዚህ እየመረጠን ልንጠቀም እንችላለን ማለት ነው። እኔ ለጊዜው ስለማልፈልገው ወደ መጀመሪያው ለመልሰው። ይሄው እዚህ ላይ መለስኩኝ። በቃኝ። ይሄ የቦዲው ነው ማለት ነው። ስታይል ደግሞ የብዙ አማራጭ የለውም። ፌሳችንን የምንቀይርበት ነው ማለት ነው። ለጊዜው ይሄ ይብቃል ማለት። እሺ፣ ቀጥሎ ወዴት እንሄዳለን? ስፕሊት አየን፣ እነዚህን አየን። ዲሊት ያው እዚህ ላይ ምንም የሚያስፈልጋችሁ ነገር አይደለም። ዲሊት የምንደልትበት ነው፣ የምናጠፋበት ነው። ቀጥሎ ስፒድ ነው። የቪዲዮአችን ስፒድ በተለይ እየተራመደ ያለ ቪዲዮ ቢሆን ልክ በሲስተም ቀስ እያለ የሚራመድ በፍጥነት የሚሮጥ አይነት ነገሮችን የምናደርግበት ነው። እሱንም ደግሞ ያው እንደምንፈልገው ስፒዱን ይውላችሁ እየጨመርን መሄድ እንችላለን። ቅድም ያው ያን ያህል የሚረዝመውን ቪዲዮ በዚች አሳጠረው። አያችሁ 100 ላይ ሳረገው እስኪ አያችሁ ፈጥኖ ይጨርሰዋል። እዚህ ጋር የሚያክለውን ቪዲዮ በአንድ ጊዜ ጨርሳት ማለት ነው። በቃ ይሄ የቪዲዮውን ስፒድ የምንቀንስበትና የምንጨምርበት ነው። ቤት ደግሞ ቤቶቹ ናቸው። የድምፁ ቢት የሚያደርገው አለ አይደለ? ድምፅ ከፍ ዝቅ የሚል ልክ ሙዚቃ ላይ ቢት እንደምናውቀው በዛ መንገድ የምንጠቀምበት ነው። እሱን በዚህ ይውላችሁ ከፍ የሚለው ቢቱ ከፍ የሚልበት ቦታ ነው። ዝቅ የሚለው ደግሞ ዝምታ ያለበት ወይም ደግሞ ዝቅ ያለበት ቦታ ላይ ነው ማለት ነው። ስለዚህ ይህንንም እየተጠቀማችሁ ማየት ትችላላችሁ። ክሮፕ ጋር እንምጣ።
ክሮፕ ደግሞ የምናደርገው የምንፈልገው ሳይዝ ላይ መቁረጥ ነው። አሁን ለምሳሌ በዚህ ጋር ትርፍ ብዙ አለው አይደል? በዚህኛው ጋር እሱን እንቀንስ ብንል ይኸውላችሁ እንደዚህ ጠጋ አድርገን የፊቴ ቅርጽ ብቻ እንዲታይ ሳይዙ ከላይም ልክ ሞባይላችን ላይ በሌሎቹ ነገሮች ክሮፕ እንደምናደርገው ይኸው አያችሁ። አሁን ቪዲዮን ቆረጥኩ። አያችሁ አሁን ቪዲዮዬን ቆረጥኩት ማለት ነው። ቪዲዮ እንዲቆረጥ ወይም ደግሞ በምንፈልገው መጠን ለመቁረጥ የሚያስችለን ነው ማለት ነው። ከክሮፕ ቀጥሎ ዱፕሊኬት ነው። ይችን ቪዲዮ እዚች ላይ ክሊክ እናደርግና ዱፕሊኬትን ስንሰራ እንደዚህ አይነት ትራክ ሌላ ያመጣልኛል ማለት ነው። ይሄው ተመልከቱ። ዱፕሊኬት ሳደርግ ይሄው እዚህ ጋም ሌላ ቪዲዮ ሆነልኝ ማለት ነው። ሌላ ቪዲዮ ሆነልኝ። እስኪ እንየው። እስኪ ይኸው ቅድም የሰራነው ነው ይሄ። እንደገና ጀመረው። አያችሁ ዱፕሊኬት አደረገው ማለት ነው፣ ደጋገመው። ስለዚህ እኛ ይሄኛውን አንፈልግም። ይሄን ክሊክ ታደርጉና እላዩ ላይ በጣታችሁ ትነኩና ዲሊት ትሉታላችሁ፣ እኛ አንዱን ስለምንፈልገው። ስለዚህ በዚህ መንገድ እዚህ ጋር ያሉትን ቱልሶች ማየት ትችላላችሁ። ክሮፕ፣ ዱፕሊኬት፣ ሪፕለስ ደግሞ ማለት በዚህ ቦታ ላይ ይህንን እንደዚህ ክሊክ አድርጌ ወይም ደግሞ በጣቴ ተጭኘው አድብል ሌላ ቦታ በዚህ ፋንታ አሁን በቅድም ባስገባነው ቪዲዮ ፋንታ ሌላ ያስገባልናል ማለት ነው። ሌላ ያስገባልናል። ስለዚህ ይህንን ሪፕሌስ የምናደርግበት ነው፣ አንዱን የምንተካበት ነው ማለት ነው። ኦቨርሌይ ደግሞ ምንድን ነው? ኦቨርሌይ በቀጥለን የምናየው ነው። ይሄ ሪተች ላይ በዚህ መልክ ፊታችንን ማጥራት ወይም ደግሞ ፊታችን ላይ ያሉ እንከኖችን ማስተካከል እንችላለን ማለት ነው። ሪተች ስትሉት ያው ሁለት አማራጭ ያመጣልናል። የመጀመሪያው ከፊት ጋር የሚያያዙ ነገሮች ናቸው። የምንፈልገውን በቃ ያው እዚህ ጋር የምታዩት ነገር አለ አይደለ? በዚህ በምንፈልገውን እያስተካከልን ያው እዚህ ጋር ኢቭን ሻርፕ ማድረግ እንችላለን። እንደዚህ እየጨመርን ብቻ እያየን መጠቀም ያለብንን ነገር ወይም ደግሞ ከነዚህ ውስጥ መርጠን ከሚሰጠን አማራጮች ውስጥ መርጠን የምናስተካክልበት ነው። ልክ አሁን ሌሎች ሶሻል ሚዲያ ላይ በራሳቸው ሶፍትዌር እንደምንጠቀመው ማለት ነው። እኔ አሁን ለጊዜው ይህንን ስለማልፈልግ ይኸው እንትን እናደርጋለን። ስለዚህ ወደኋላ እመለሳለሁ። ወዴት ነው የሚመልሰን? ቦዲው ጋር እንመጣለን። ቦዲው ጋር ስንመጣ የሰውነት አካላችንን የምናስተካክልበት ነው። ማስተካከል አለብን ብላችሁ ያሰባችሁበት ቦታ ማለት ነው። ቀጥሎ ምንድን ነው? ከሪተች ጀምሮ ባክግራውንድ ነው። ሪሙቭ ቢጂ ይላል። ሪሙቭ ባክግራውንድ እሱ ላይ ክሊክ ስናደርግ ባክግራውንድ ሪሙቭ የምናደርግበት ነው። አሁን ደርቤ ያስገባሁትን ቪዲዮ እንየውና ሶስት አይነት ሪሙቭ የምናደርግባቸው አለው። አንደኛው አውቶ ሪሙቭ ነው። አውቶ ሪሙቭ ስናደርግ ራሱ እንትኗን ቅርጿን ይዞ ያወጣልናል። ሁለተኛው ከስተማይዝ ሪሙቭ ነው ወይም ከስተም ሪሙቭ ነው። ይሄኛው ራሳችን በምንፈልገው ቅርጽ እንዲያወጣልን የምናደርገው ነው። ሶስተኛው ደግሞ ክሮማኪ ነው። ክሮማኪ ከለር ነው የምንመርጥለት። ከለር እንመርጥለትና በዛ ከለር ያለውን ይኸውላችሁ፣ በዛ ከለር ውስጥ ያለውን ባክግራውንድ ያወጣልናል ማለት ነው። አያችሁ፣ አሁን እኔ ሰማያዊ ስለመረጥኩለት ሰማያዊ ስላደረግኩት አያችሁ፣ ከጀርባ ሰማያዊውን ያጠፋልናል። እኔ አሁን ለጊዜ ሰማያዊውን ኢንቴንሲቲውን እየጨመረ ያወጣ ይሄዳል ማለት ነው። ቁርጥርጥ ያደርግብናል በአግባብ ካልተጠቀምን። ሻዶውን እንደዛ እኛ አሁን ለጊዜው ስለማንፈልግ እመልሰዋለሁ። ይኸው ወደ መጀመሪያ መልሰዋለሁ። ከዛ አውቶ ሪሙቭ የምትጠቀሙ ለእናንተ በቂ ነው። እንደ ጀማሪ አውቶ ሪሙቭ ባደርግ አሁን ሁለተኛዋን ቪዲዮ አውቶ ሪሙቭ ላድርጋት። ያው ኤዲት ላይ እገባለሁ። ወደ መጨረሻ አካባቢ ላይ ሪሙቭ ቢጂ የምትለዋን እሷ ላይ ክሊክ አደርጋለሁ። አውቶ ሪሙቭ እላታለሁ ሁለተኛው። ስለዚህ እስኪ አንደኛውን ቪዲዮ ልምረጣው። ይኸው ሰማያዊ ነበረ ባክግራውንዱ ሪሙቭ አድርጌ ላሳያችሁ። ሪሙቭ ላድርግና ላሳያችሁ። ይኸው ዋነኛውን ቪዲዮ ማለት ነው። ትልቁን ቪዲዮ ባክግራውንዱ ሪሙቭ አድርጌ ላሳያችሁ። እዚህ ኤዲት ላይ ገባለሁኝ። ኤዲት ላይ ከገባው በኋላ ወደ መጨረሻ አካባቢ እመጣለሁ። ሪሙቭ ቢጂ የሚለው ጋር እመጣለሁ። ይኸው ከዛ አውቶ ሪሙቭ እለዋለሁ። አውቶ ሪሙቭ ሳደርገው ይኸው በቃ በዚህ መልክ
በዚህ መልክ ሪሙቭ አደረገልኝ። ወደ ብላክ አልለወጠውም። ይሄ ወደ ብላክ እኮ ለወጠው። አያችኋል? ወደ ብላክ ለወጠው። ይሄንን አሁን ወደ ምንፈልገው ነገር ማድረግ እንችላለን ማለት ነው። አያችኋል? ወደ ብላክ ምንፈልግ ከሆነ ሌላ ባክግራውንድ ልናስገባለት እንችላለን። ምንፈልገውን ነገር ማድረግ እንችላለን ማለት ነው። ኔክስት ይሄ ነው። እኔ ወደ ኋላ መጀመሪያ ልመልሰው። አሁንም ባክግራውንዱ እንዳይጠፋብን አድርጌ ለሌላ ስራ ስለምንፈልገው ከዛ ሪላይት የምትለዋለች እችኛዋ ከነዚህ እንትን ውስጥ መርተን ላይቶች የምንጨምርበት አያቸው። ልክ እንደ ኢፌክት ነው። ላይቶች የምንጨምርበት ናቸው። ምንፈልጋቸው ቦታ ላይ ይዘን ሄደን ለውጦች አሏቸው። እያቸው እነዚህ ቀስት ቀስት ያሉበት ቦታዎች ላይ የሆነ ነገር እንድንጨምር የሚያደርግ ነው ማለት ነው። ስለዚህ ከነዚህ የምትፈልጉትን እየመረጣችሁ አያችኋል። ምልክቶቹ የሚሄዱበት ቦታ ላይ የሆነ ነገር መቀየር እንችላለን። እነሱ ጋር አያችኋል። እንዲህ ክሊክ ስታደርጉ የሆነ ነገር እየጨመረ ወይም ደግሞ የማትፈልጉትን እየቀነሳችሁ የምትሄዱበት ነው። ኦፓሲቲ ይሄ የመታየቱ ለምሳሌ ሁለቱ ቪዲዮ እንዲመሳሰሉ ወይም ደግሞ አንዱ ከአንዱ ላይ ተደርቦ ጉልት ያለ ነገር እንዳይታይ የምንፈልግ ከሆነ በዛ መንገድ መጠቀም እንችላለን። አሁን እቺ የላይኛዋን እስኪ እንምረጣትና ኦፓሲቲ ላይ ክሊክ አደርጋለሁ። ይኸው ስቀንስ አያችሁ አይደል? የመታየት አቅሙ ዝቅ እያለ ይሄዳል ማለት ነው። ኦቨርሌዋንም በዛው መጠን እንትን ምንላት ከሆነ እንደዛው እየቀነስናት ልንሄድ እንችላለን። ከተመሳሳይነታቸው እየጎላለን እንዲሄድ የምንፈልግ ከሆነ በዚህ መንገድ ልንጠቀመው እንችላለን። ኦፓሲቲ ይሄንን ነው። ባክግራውንድ ላይ ሌላ ነገር አያችኋል? ደምዘዝ አላለም? እኔ አሁን ይሄ ማለት ነው። ይሄና ይሄ ከዛ ምንድን ነው ትራንስፎርም ደግሞ እንደሚረር ለመቀየር፣ ለመገልበጥ፣ ለማዞር ምንፈልግ ከሆነ አሁን እቺን ቪዲዮ ይዋትና ትራንስፎርም ብንላት ኤዲት ላይ ልግባ። ሮቴት ላድርግ ብል እንደዚህ ያዞርልኛል ማለት ነው። ፍሊፕ ላድርግ ብል ደግሞ እንደዚህ ይገለብጥልኛል። ፍሊፕ ላድርግ ብል አያችሁ፣ ወደ ምንፈልገው እያዞረ እንትን ይልልናል። ይኸው ተመልከቱ። እነዚህ ነገሮች እንድንጠቀምበት የሚያግዙ ናቸው ማለት ነው። ስለዚህ እኛ አሁን የእነዚህን አሁን አንፈልግም፣ ለማሳየት ብቻ ነው። እናንተ በተፈለጋችሁበት ጊዜ በተፈለገበት ጊዜና በምትፈልጉበት ሰዓት እንደዚህ ኤዲት እያደረጋችሁ በካፕከት በሞባይላችሁ ብቻ የምትፈልጉትን ነገር መጠቀም ትችላላችሁ። አሁን ያላየነው ነገር ጋር እንሂድ። ይህንን አንዱ ልመልሰውና ማለት ነው። አውቶ ሪፍሬም ደግሞ ምንድነው? ምንፈልገው ቦታ ላይ ምንፈልገውን ምን አይነት ሳይዝ ነው ምንፈልገው ነው። ለምሳሌ የሲኒማ ሳይዝ ነው፣ የሞባይል ሳይዝ ነው፣ ለቲክቶክ ነው የምንጠቀመው ሳይዝ ነው ወይ የሚሉትን ነገሮች ኦሪጂናል ሳይዝ ነው። አሁን ለምሳሌ ለቲክቶክ ብንፈልግ በዚህ ሳይድ እንቆርጣለን። አያችሁ፣ ይሄ አሁን ቦክሱ ያለበት የቲክቶክ ሳይዝ ነው፣ ወይም ደግሞ 9:16 ነው ማለት ነው። እንደዚህ ፖርትሬት ሲሆን ወደ ጎን ደግሞ ሲተኛ እሱ ሪቨርስ እናደርገውና 16:9 ይሆናል ማለት ነው። ይሄ ሃይ ኳሊቲ 16:9 1 በ1 4 በ3 በምንፈልጋቸው ሳይዞች። እነዚህን ሳይዞች ሌላ ጊዜ ቪዲዮ ልሰራላችሁ ይችላሉ። ምንድነው አገልግሎታቸው፣ ምንድነው ሳይዛቸው፣ ምንድነው ኳሊቲያቸው የሚለውን የሚመቻችሁ ከሆነ ኮመንት ላይ ጻፉልኝ፣ እሰራላችኋለሁ። ስለዚህ እነዚህ አውቶ ሪፍሬም የምንላቸው በዚህ መልክ የምንጠቀምበት ነው ማለት ነው። በዚህ መልክ የምንጠቀምበት ነው አውቶ ሪፍሬም እና ስታፕላይዝ ደግሞ የምናደርገው አለ። ይኸውላችሁ ሚኒማል ክሮፒንግ፣ ሪኮመንደድ፣ ሞስት ስተብል በምንፈልገው ሳይዝ ስተብል በሆነ ሳይዝ መቁረጥ እንችላለን፣ ማስተካከል እንችላለን። ይሄ አሁን ሪሳይዝ ማድረጉ በጣም አስፈላጊም አይደለም፣ ግን እናንተ እንድታውቁትና ለምን ያገለግላል የሚለው ነገር ግንዛቤ እናንተ ጋር እንዲኖር ነው ማለት ነው። በተለይ ጀማሪ ከሆናችሁ 10 ሶፍትዌር ላይ አትሂዱ። አንዱን ሶፍትዌር በደንብ አብላሉትና በደንብ ስሩበት፣ በደንብ ልመዱት። ትሬኒንግ ካደረጋችሁበት፣ ከተለማመዳችሁበት የሆነ ቪዲዮ እያንዳንዱ እንትን ካለ ለሶሻል ሚዲያ መጠቀም ብቻ ሳይሆን ስራ ነው፣ ራሱን የቻለ ስራ ስለሆነ የተለያዩ አይነት ስራዎችን ልትሰሩበት ትችላላችሁ። ኤክስትራ
ኤክስትራክት አውዲዮ እዚህ ጋር ደግሞ ምንድነው ይኸውላችሁ ኤክስትራክት አውዲዮ ምንላት ምንድነው አንድ ክሊፕ ቢመጣልን አሁን ደግሞ ወይም ደግሞ ቪዲዮ ቢመጣ ቪዲዮውን ብቻና የሚንቀሳቀሰው ቪዲዮ ብቻና ድምጿን ለብቻ የምንለይበት ነው ማለት ነው። ቆይ ወደ ባክ አድርጌ ላሳያችሁ። ይህን ቪዲዮ ተመልከቱት። አንዴ ከነ ድምፁ ላሰማችሁ። ይሄው ከነ ድምፁ ላሰማችሁ። ከመጀመሪያ እስከ መጨረሻ የምትከታተሉ ከሆነ መሰረታዊ የሆኑ እውቀቶችን ታገኙበታላችሁ። እናንተም ደግሞ ይሄንን ፔጅ ላይክ አድርጉ፣ ሼር አድርጉ፣ ኮመንት ጻፉ። አያችሁት አይደል? ይሄን ቪዲዮ አሁን በዚህ ኖርማል አይደል? ይሄ አንድ ቪዲዮ ነው። አሁን እዚህ ጋር ሌላ ነገር ታያላችሁ። ኤክስትራክት ሳደርገው ቪዲዮውንና ድምፁን ለብቻ ይለየዋል ማለት ነው። ቪዲዮና ድምፁን ከለየው በኋላ ቪዲዮ ለብቻ ምንም የማይናገር ግን የሚንቀሳቀስ ነገር፣ ሳውንዱ ደግሞ ቪዲዮ የሌለው ድምፅ ያለው ነገር ሁለት ይሆናል ማለት ነው። እሺ ኤክስትራክት አውዲዮ ይኸውላችሁ፣ አያችሁ እቺና እቺን የላይኛው ቪዲዮ ነው፣ የሰረኛው ኦዲዮ ነው ማለት ነው። አሁን የሆነ ክሊፕ ያለው ቪዲዮ በታዩ እንደዚህ ኤክስትራክት ብታደርጉት ሞሽን ወይም ደግሞ ቪዲዮ ለብቻ ይንቀሳቀሳል፣ ድምፅ የለውም። ድምፁ ደግሞ ለብቻ ይዘፍናል ወይ ይዘምራል ወይ ደግሞ ድምፁ ይሰማል፣ ግን ቪዲዮ የለውም ማለት ነው። እቺን ከስር ባጠፋት አሁን ይኸውላችሁ እቺ ድምጿን ኤክስትራክት ያደረግናትን ድምፅ ብቻ ባጠፋት ይኸው አያችሁ ቪዲዮ ምንም አይናገርም። ለዚህ ነው የሚያገለግለን ማለት ነው። እኔ ወደ ኋላ ልመልስ። እዚህ ጋር ደግሞ እቺኛዋን ብናጠፋት ብለን ብናስብ ይኸውላችሁ እንትን የለውም ቪዲዮ የለውም። ድምፁ ላይክ ሼር ማድረጉን ኮመንት ማድረጉን እንዳይዘነጉ ማለት ነው። ስለዚህ ኤክስትራክት ማድረግ ለዚህ ይጠቅማል። ወደ ኋላ ልመልስና ኤክስትራክት አደረግን። አሶሊዩት ቮይሱን አይሶሊዩት ለማድረግ ወይም ደግሞ እንደምንፈልገው ለመገንጠልና ለብቻ እንዲቀር ለማድረግ የምንፈልግ ከሆነ ነው። ቮይሱ እንዲቀመጥ የምንፈልግም ከሆነ ሪሙቭ ማድረግ የምንፈልግም ከሆነ በዛው መንገድ ከነዚህ መካከል ላይ መምረጥ እንችላለን ማለት ነው። አፕላይ ላድርግ ይለኛል። ስለዚህ እኔ አሁን ስለማልፈልግ አልፈልግም። ቪዲዮውን ከመጀመሪያ እስከ መጨረሻ እሺ። ቀጥሎ ከምንድን ነው የሚቀረን? ቀጥሎ አይሶሌት ከማድረግ ሬዲዮስ ነው። ለምሳሌ ቪዲዮ ሪከርድ ስታደርጉ ከኋላ የሚሰሙ አንዳንድ ባክግራውንድ ላይ የሚሰሙ የሚረብሹ ድምጾች የሚኖሩ ከሆነ እነሱ ሪዲዩስ ኖይዝ የምትሉት ከሆነ ሪዲዩስ ያደርግላቸዋል ማለት ነው። ኦዲዮ ኢፌክት ላይ ክሊክ ስናደርግ እነዚህን ያመጣልናል። ምን አይነት ኢኮ ሊሆን ይችላል፣ የሚያስተጋባ ድምፅ ሊሆን ይችላል። ልክ አለ አይደል የማስታወቂያ ምናምን ሲነበብ የምንሰማው ወይም ደግሞ ከስር የማንፈልጋቸው ቆይ ቪዲዮውን እስከ መጨረሻ ዩ ላይክ ሼር ሰብስክራይብ ላይክ ሼር ቪዲዮውን እስከ መጨረሻ ዩ ላይክ ሼር ሰብስክራይብ ቪዲዮውን እስከ መጨረሻ ዩ ላይክ ሼር ቪዲዮውን እስከ መጨረሻ ዩ ላይክ ሼር ሰብስክራይብ ላይክ ቪዲዮውን እስከ መጨረሻ ዩ ላይክ ሼር ሰብስክራይብ ላይክ ቪዲዮውን እስከ መጨረሻ ዩ ላይክ ሼር ቪዲዮውን እስከ መጨረሻ ዩ ላይክ ሼር ቪዲዮውን እስከ መጨረሻ ይሄ ለዚህ ያገለግልናል። ኦዲዮ ኢፌክት ማለት ነው። ስለዚህ ኢናንስ ቮይስ የሚለው ደግሞ አለው ካደረግን ኢናንስ ያደርግልናል፣ ካላደረግነው ደግሞ ባለበት ይቆያል ማለት ነው። ስለዚህ ኖት ናው ልበለው። እነዚህ ነገሮች ነው። ፍሪዝ የምናደርገው ደግሞ ቪዲዮ ለምሳሌ አይታችሁ ከሆነ ከዚህ እዚች ጋር ስፕሊት ስናደርግ ከዚህ ቦታ እስከዚች ቦታ እንደገና ፍሪዝ ባረገው ቪዲዮ አይንቀሳቀስም፣ ደርቆ ነው የሚቆየው ማለት ነው። ለምሳሌ እንበልና እዩ አሁን እዚህ ጋር ፍሪዝ ያደረግነው ቦታ ላይ የኛም ቪዲዮ ገብተን ደስ ያለንን ወሬ ማውራት እንችላለን ማለት ነው። ቪዲዮ አይንቀሳቀስም፣ እዛው ጋር ቆሟል። ልክ እኛ ተናግረን አውርተን ስንጨርስ ከዚህ ጀምሮ ቪዲዮ ይጀምራል ማለት ነው። በዚህ መንገድ ይሄዳል። ፍሪዝ ማድረግ ፎቶ ልክ እንደ ፎቶ ቀጥ ብሎ ይቆማል። እስከዛ ድረስ እኛ የምናወራው ነገር ወይም ደግሞ ያስገባነው ነገር ልክ አሁን ለምሳሌ ትንተና ሲሰጥ ስለ አንድ ነገር እያወራ ይቆምና እነሱን አስቆመን እኛ የራሳችንን ደግሞ ይሄ ነገር ስለዚህ ተናገረ፣ እንደዚህ ምን ማለቱ ነው እያል የምንናገረው ማለት ነው። ምናልባት ብዙ ሶሻል ሚዲያ ላይ እንደዛ እንጠቀማለን። ለዛ አይነት ነገር የሚያገለግል ነው ማለት ነው።
ኤዲት ላይ እንግባ። ልንጨርስ አካባቢ ደርሰናል። እንግዲህ ታገሱ፣ ብዙ እውቀቶች ይኖራሉ። ሪቨርስ ደግሞ የእንትኑ ሪቨርስ አሁን ከዚህ ወደዛ ነው የሚጫወተው፣ ተቃራኒ ከዛ ወደዚህ እንዲጫወት የምንፈልግ ከሆነ ቪዲዮ ሪቨርስ እናደርጋ። መጀመሪያ ወደ መጨረሻ፣ ከመጨረሻ ወደ መጀመሪያ ማለት ነው። ማስክ የምንፈልገውን ቪዲዮ ላይ እዚህ ክሊክ እናደርግና ነው ኤዲት እናደርጋለን። ማስክ የሚለው ላይ ክሊክ ስናደርግ በእነዚህ አይነት ቅርጽ ያመጣልናል ማለት ነው። ቪዲዮ በዚህ ቅርጽ ይመጣልናል፣ ወይ በዚህ ቅርጽ ይመጣልናል፣ ወይ በዚህ ቅርጽ ያመጣልናል። እንደዚህ እኛ የምንፈልገውን ማስተካከል እንችላለን። 4 ማዕዘንም ከሆነ እንደዚህ ማስተካከል እንችላለን። ይኸው የምንፈልገው ቦታ ላይ ብቻ ይኸው እቺን ብቻ ፈለኩ ብል እኔ እቺን ቅርጽ ብቻ እንደዚች ማውጣት እችላለሁ ማለት ነው። ሰርክል አደርጋለሁ ካልኩኝ የምፈልገው ቦታ ላይ እንደዚህ በሁለት ጣቶቼ ይዤ እያሰፋው እያጠበቅኩኝ እነሱ ላይ ቅርጾች አሉ። ይኸው ወደ ታች ወደ ላይ የምናደርግበት ይኸው አያችሁ፣ እንደዚህ እያደረግን ማስተካከል እንችላለን የምንፈልገው ነገር ላይ ማለት ነው። ማስክ የሚለው ለዚህ ነው የሚያገለግለን። የልብ ቅርጽ ላርግብል እንደዚህ ማድረግ እችላለሁ። ኮከብ ላርግብል በዚህ መልክ ማድረግ እችላለሁ። ቅርጾቹን የምንጠቀምበት ነው ማለት ነው። ስለዚህ እኛ አሁን አንፈልግም። ይህን ስለማንፈልግ በዚህ መንገድ መሄድ እንችላለን ማለት ነው። ስለዚህ የቀሩ ነገሮች እዚህ ጋር አሉ ብዬ አላስብም። ኤዲቲንግ ውስጥ ያሉት እነዚህ ናቸው፣ መዓቱ ነገር ማለት ነው። ሊንክ የምንለው 2-3 ቪዲዮ እዚህ ጋር ደርድረን ኦቨርሌውን ጨምረን ሊንክ እናደርጋለን። እንደ አንድ ቪዲዮ ተሳስሮ እንዲቀመጥ የምናደርግበት ነው ማለት ነው። ስለዚህ በዚህ መንገድ እያያችሁ መጠቀም ትችላላችሁ። ካፕከት በነገራችን ላይ በጣም ወሳኝ ነው። በአሁኑ ሰዓት እንዳያችሁት ብዙ ነገሮችን ያየ ነው። ማወቁ ብቻ ካወቅን ለምን ያገለግለናል የሚለውን ካወቅን ቀጣይ ደግሞ ብዙ ነገር አሳያችኋለሁ አንድ በአንድ እያየን። አሁን ያላየናቸው ፓርት ጋር እንመለስ። ከኤዲቲንግ ቀጥለው ኦዲዮ ነች። ሪከርድ ማድረግ እንችላለን። ቪዲዮ እዛ ጋር አድርገን በራሳችን ድምፅ ቀርጸን ቪዲዮ ላይ ድምፅ እንዲገባ እናደርጋለን። ሌላኛው ደግሞ ሳውንድ አለ። ሳውንድ ደግሞ የምንፈልገው የተለያዩ ሳውንድ ትራኮች ከጀርባ ሙዚቃ እንዲገባ የምንፈልግ ከሆነ የሚያገለግለን ነው። ኤክስትራክት ደግሞ ቅድም ባየነው መንገድ ኤክስትራክት አድርገን ከላዩ ላይ ልናስገባ የምንችላቸው ነገሮችን የሚያሳየን ነው። ሳውንድ ኢፌክቶች ደግሞ ይኸው ለምሳሌ ጣቴን ስነካ ይኸው በቃ የምንፈልጋቸው እነዚህ የምንፈልጋቸው ቦታ ላይ ሌላ ጊዜ ቪዲዮ እያስገባን አሳያቸዋለሁ። እነዚህን የያዘ ነው። ሌላ ቴክስት ደግሞ እዚህ ጋር አለ። ቀጥሎ ቴክስት አለ። የምንፈልገውን ቴክስት ቴክስት ብለን የመጀመሪያው ላይ እንጽፋለን። አሁን ለምሳሌ ሄሎ ልበለው። ሄሎ በቃ ይኸው ሄሎ አልኩት። ሄሎ ላልኩት ደግሞ ቴክስት ኢፌክት የምንፈልግ ከሆነ ይኸውላችሁ የሚያማምር ነው ያለው። በነገራችን ላይ ያላችኋል። ይህንን ኢፌክቶቹን ከመረጥን ሄሎ ልበለው እዛ ጋር በቃ ይኸው የመጀመሪያውን በሌላ ነው፣ ይሄኛው በኢፌክት ነው የምንገባው ማለት ነው። ይኸው ፕሌስ ስናደርገው ላይክ ሼር ሰብስክራይብ ላይክ ሼር ሳይዙን እንደፈለግን በሁለት ጣታችን ይዘን ማስተካከል እንችላለን ማለት ነው። የምንፈልገው ይኸው ምንም እዚህ ጋር ኢፌክቶች አሉ። ትሬንዲንግ አለ፣ ቫለንታይን አለ፣ ክላሲክ አለ። የፈለጋችሁትን ፎንት ስታይሉን መምረጥ ትችላላችሁ። ከለር መምረጥ ትችላላችሁ። እዚህ ከስር ገብታችሁ በዚህ መንገድ ምርጥ አድርጋችሁ ኤዲት ማድረግ ትችላላችሁ ማለት ነው። እየተለማመዳችሁ የምትችሉም ደግሞ ራሳችሁን እያሳደጋችሁ ቢያንስ 1-2-3 ነገር ከዚህ ውስጥ እንኳን የምትወስዱ ከሆነ ትጠቀሙበታላችሁ። ቴክስት አለ። ኢፌክቶቹ ልክ በቅድሙ መንገድ ነው ኢፌክት የምንጠቀምበት። ኦቨርሌይም ቅድም ያሳየዋችሁ ነው። አድ ስናደርግ ተጨማሪ ቪዲዮዎችን የምናስገባበት ነው ማለት ነው። ተጨማሪ ቪዲዮ አንዱን በላዩ ላይ ደርበን ቅድም እንዳየ ነው የምናስገባበት ነው። ካፕሽን ደግሞ መግቢያና መውጫ ላይ የምንጽፋቸው ጽሁፎች ነው። ከነ ላንጉዌጁ በምን አይነት ላንጉዌጅ ነው የምንጠቀመው፣ እንዴት ነው የምንጠቀመው የሚለውን አሁን ለምሳሌ ብናደርግ ጄኔሬት አድርጎ ያመጣልናል። እንደዚህ ጄኔሬት ያደርግና ካፕሽኑን ያዘጋጅልናል ማለት ነው። ቴክስቱን እኛ መስጠት አለብን። በዚህ መልክ ይሰጣችኋል። ካፕሽን ሰራለን ማለት ነው።
አያችሁ፣ በአረብኛ ከስር እኔ የምጽፈውን ያወራል ማለት ነው። ስለዚህ በዚህ መንገድ መጠቀም እንችላለን። ፊልተር ደግሞ ውስጥ ቅድም በኦቨርሌዩ ላይ ባየነው መሰረት የምንፈልገውን ፊልተር እንመርጥለታለን ለቪዲዮአችን ማለት ነው። ከዛ ቀይሮ ታዩታላችሁ። ምንም ይሄ የተለየ ነገር የለውም ማለት ነው። ፊልተር አለው። አጀስት ማድረግ የምትፈልጉትን ነገር ደግሞ በአጀስት ትገባላችሁ በራሳችሁ ምርጫ። ይኸውላችሁ ብራይትነሱን ለመጨመር ብትፈልጉ አንዳንድ ጠቆር ያለ ቪዲዮ ሲያጋጥማችሁ ይኸውላችሁ አያችሁ፣ ብራይትነሱ ስንጨምር ስንቀንስ፣ ኮንትራስቱ ደግሞ ለማድመቅ፣ ለማፍዘዝ፣ ዳለቻ ለማድረግ አያችሁ፣ ለማቅላት፣ ሳቹሬሽን በተለይ ባለበት ከለር ሳቹሬት እንዲያደርግ የሚያገለግላችሁ ነው። እንዲህ ስትጨምሩና ስትቀንሱ ወደ ብላክ እንደ ዋይት ቀይራቶላችሁ ወደዚህ እናንተ የምትፈልጉ ከለር እንዲመጣላችሁ ሁሉንም እየቀየጣችሁ መጠቀም ትችላላችሁ። ብሪሊያንሲ ደግሞ ይኸውላችሁ እዩ የሚሰጠንን ባክግራውንዱ ላይ የሚጫወቱትን ነገር ተመልከቱ። የሚለውጡትን ክላሪቲ ፊቱ ጥራት እንዲኖረው የሆነ ነገር መሰብሰብ የሚያደርገው ነገር እነዚህ ሁላ ላይት ስንጨምር ይኸው እንደዚህ እያደረግን ቪዲዮአችንን ምርጥ አድርገን መጠቀም እንችላለን። ይሄ ሁላ እዛ አጀስት ስናደርግ እያንዳንዱ ቪዲዮ ላይ መንቀይራቸው ነገሮች ሊኖሩ ይችላሉ። በዚህ መንገድ አሪፍ አድርገን መጠቀም እንችላለን። ስቲከር የተለያዩ ስቲከሮችን ለማስገባት ነው። እነዚህ አሁን ለምሳሌ ዩቲዩብ ላይ የሚሆን ከሆነ የደውል ምልክት፣ ላይክ፣ ሼር፣ ኮመንት አድርጉ የሚል፣ ሰብስክራይብ አድርጉ የሚል እነዚህን በምትፈልጉበት ቦታ እነዚህ በጣታችሁ እየነካችሁ ይኸው እዚህ ጋር ይገባል። የምትፈልጉ ቦታ ላይ ታስቀምጣላችሁ። እንደዚህ እያደረጋችሁ መጠቀም ትችላላችሁ። ይሄ ድሮው ነው። የምንፈልገውን ነገር ድሮ ለማድረግ ብንፈልግ ተመልከቱ። እንደዚህ መጻፍ የምንፈልገው ነገር ካለ መጻፍ እንችላለን። ከለሩን ቀይረን እንደዚህ እያደረግን መጻፍ እንችላለን። ድሮ ማድረግ የምንፈልግ ቪዲዮአችን ላይ ድሮ የምናደርግ ከሆነ ሌላ ቴክስት ቴምፕሌት ነው። ቴክስታችንን የምንሰራበት ቅድም ባየነው መንገድ መጻፍ የምንፈልገውን ጽሁፍ በየትኛው ቴምፕሌት ነው እዚህ ውስጥ አንዱን መርጠን ጽሁፉን መጻፍ ነው ማለት ነው። ጽሁፍ አሁን ለምሳሌ ኢንተር ቴክስት ይላል። ይኸውላችሁ አያችሁ፣ በቃ የምንፈልገው ቦታው እንደዚህ ማጥበብ ትችላላችሁ። የሚቀመጡን ቦታ ማስቀመጥ ትችላላችሁ። እናንተ የራሳችሁን ክሬቲቪቲ እየጨመራችሁበት ይኸው እዚህ ጋር ክፍት ቦታ ላይ ይቀመጥ ብንል ከዛ ፕሌይ ብናደርገው አያችሁ በዚህ መንገድ ይሄዳል። ይሄ በየትኛው ነው? የቴክስት ቴምፕሌት ነው። ባክግራውንድ ደግሞ አሁን ለምሳሌ ይሄን ባክግራውንዱ ሪሙቭ ላድርገውና እዩት፣ ሰማያዊ ነው አል ባክግራውንዱ። የቅድሙ ቦታ ላይ ልሂድና ሪሙቭ ላድርገው። ምን ላይ ሄድኩኝ? ኤዲት ላይ ሄድኩኝ። ከዛ ሪሙቭ ባክግራውንድ የሚለው ጋር እገባለሁ። ይኸው እቺን መርጣለሁ። ከዛ አውቶ ሪሙቭ እለዋለሁ። አያችሁ አይደል? አውቶ ሪሙቭ አደረኩት። ኦኬ አደረኩት እንበል። ከዛ ኦኬ ያደረኩት ስትሮክ ነገር ሊጨምር። ስትሮክ ማለት የቅርጹ ጥግ ጥግ ላይ እነዚህን ቅርጾች እንዲያመጣልን። በዚህኛው እስኪ በዚች ልምረጥ። አያችሁ በዚች ልምረጥና ስትሮኩን ትንሽ ላስፋው። ይሄኛውን ደግሞ ቀነስ ላድርግ። ይሄው በዚህ መንገድ ሰራሁት ልበል። አያችሁ ባክግራውንዱ ሪሙቭ አደረኩት። ከዛ አሁን ላሳያችሁ የፈለኩት ቦታ ጋር ልምጣና ምን ላስገባለት? ባክግራውንድ ላስገባለት። ይሄው እዚህ ባክግራውንድ የምትለዋ ላይ ባክግራውንዷ እነካለሁኝ። ከዛ ከለር ነው ወይ የምፈልገው? ከለር የሚሆን ከሆነ ከለር መርጥለታለሁ። አያችሁ የምትፈልጉትን ከለር ትመርጡለታላችሁ። አያችሁ በዚህ መንገድ መስራት ትችላላችሁ። ሁለተኛ ኖ እኔ ከለር አልፈልግም የምትሉ ከሆነ ኢሜጅ ታስገቡለታላችሁ። ኢሜጅ ታዘጋጁና ሌላ ማስገባት ትችላላችሁ። ከነዚህ መካከል ላይ አንዱ የምትፈልጉትን አዘጋጅታችሁ ይሄው እስቲ ለምሳሌ እሺ ይሄን ላስገባ። አያችሁ የምትፈልጉትን ኢሜጅ ልታስገቡለት ትችላላችሁ። ከዛ በኋላ በቃ ይሄው እንደምትጠቀሙበት ፔጁንም ደግሞ በዚህ መንገድ ልታዘጋጁ ደስ ያላችሁን ነገር ይሄው አሪፍ አድርጋችሁ መጠቀም ትችላላችሁ። ይሄው አስፔክት ራሺዮ ቅድም ያየነው ስለሆነ ነው። አሁን ለቲክቶክ የምንፈልግ ከሆነ 9:16 ለዩቲዩብ 16:9 ወይ ደግሞ ከነዚህ ውስጥ የምንፈልጋቸውን ሳይዞች ለዩቲዩብ ባነር የምንጠቀማቸው ሳይዞች እነዚህ ስላሉ በዚህ መንገድ ካፕከትን በመጠቀም
ኤዲት ቪዲዮዎቻችንን ኤዲት ማድረግ እንችላለን ማለት ነው። ረጅም ሰዓት ነው የወሰደው፣ ነገር ግን ብዙ ነገር ታገኙበታላችሁ ብዬ አስባለሁኝ። ካፕከትን በመጠቀም በስልካችሁ ብቻ እንደዚህ አሁን ባሳያችሁ መንገድ የትኛው ቱል ለየትኛው አገልግሎት ይውላል፣ እንዴት ብጠቀም የተሻለ ሰራለሁ የሚለውን ነገር ልትጠቀሙበት ትችላላችሁ ማለት ነው። አሁንም ደግሞ የምነግራችሁ ሶፍትዌሩ ከሚነግራችሁ ውጪ የእናንተ የፈጠራ ችሎታ ኤዲቲንጋችሁን በደንብ ያሳምርላችኋል። ጊዜ ወስዳችሁ እየተለማመዳችሁ የምትሄዱ ከሆነ ማለት ነው። ለዛሬ እዚሁ ላይ ይብቃን። ቀጣይ ደግሞ እያንዳንዱን ቱል ለምሳሌ ዛሬ ረዥም ስለሆነ ያየነው አንዱ ቱል ለምን ያገለግላል፣ እንዴት እንጠቀምበታለን ፐርፌክት አድርገን ወይም ደግሞ የተሻለ ቪዲዮ የምንሰራበትን አሳያችኋለሁ። ቻናሉን ሰብስክራይብ፣ ላይክ፣ ኮመንት መጻፋችሁን እንዳትዘነጉ። መልካም ጊዜ